ባህር ሚስጥር ይደብቃል ይባላል። ነገር ግን በዚህ መርከብ ላይ ያለው ሚስጥር ከማንኛውም ጭራቅ በላይ እጅግ ያስፈራል። እናቷን አጥታ በሐዘን የተሰበረችው ካያ በገንዛ ደሟ ነፃነቷን ለመግዛት ትገደዳለች። ከጥሬ ዓሳ ምግብ እስከ አስፈሪው የብልት ንግድ ሕይወትን ለማዳን የሚደረግ አሰቃቂ ትግል ዛሬ በዝርዝር የምናየው የካያን የህልውና ተጋድሎ ይሆናል። ታሪኩ የሚጀምረው በጸጥታና በሐዘን በተዋጠ ቤት ውስጥ ነው። ካያ ወጣት ብትሆንም በቅርቡ እናቷን በሞት በመቀማቷ የቤቱ የጀርባ አጥንት እንድትሆን ትገደዳለች። አባቷና ታናሽ ወንድሟ በሐዘን ተሰብረዋል። ቤቱ ንግግር የጠፋበት ባዶ ስፍራ ሆኗል። ካያ የራሷን ሕይወት ትታ ቤተሰቧን ለመንከባከብ ብትሞክርም አባቷ ግን እናቷ የሞተችባትን ያችን እርጉም ጀልባ በየቀኑ እየጠገኑ በትዝታ ሲቃይ ይውላሉ። አንድ ቀንም የቅርብ ጓደኛዋ ክላራ ለሽርሽር ትጠራታለች። ካያ መጀመሪያ ላይ ከሰዎቹ ጋር መሆን ስላልፈለገች በሐሳቧ ባትስማማም ክላራ ግን አይዞሽ፣ ሁለት ብሎግ የሚሰሩ ወንድማማቾችም ጓደኞችም አብረው አሉ፣ ተወጇለሽ በማለት አግባባታለች። ካያ ወደ ቤት መመለስ እንዳለባት ብትነግራቸውም ወንድማማቾቹ ደሴቱ ቅርብ እንደሆነና ፀሐይ ከመጥለቋ በፊት እንደሚመለሱ ቃል ይገቡላታል። በመጨረሻም ተስማምታ በአራት የጀት ቦቴዎች ላይ ጉዞ ይጀምራሉ። ደሴቱ ላይ ደርሰውም በደስታ ሲጫወቱ አመሹ። ካያ ከአንዱ ወንድማማች ጋር ስታወራ ለረጅም ጊዜ አጥቶ የነበረውን ሰላም ታገኛለች። ሆኖም ወደ ቤት የሚመለሱበት ጊዜ ሲደርስ ያ ካያ የተግባባችው ወጣት እሷን ለማስደመም ሲል የጀት ቦቱን ፍጥነት ያለ ገደብ ጨመረው። ይህ የሞኝነት ድርጊት ግን ወደ አስከፊ አደጋ መራ። በከፍተኛ ፍጥነት ምክንያት የክላራና የጓደኛው ጀት ቦት ተገለበጠ። በዚህ መደናገጥ ውስጥ ሌላኛው ጀት ቦት በክላራ ጓደኛ ላይ ወጣበት። ወጣቱ ክፉኛ ቆስሎ ራሱን ሲስት፣ የገንዘብ ወንድሙ ግን በደረሰበት ግጭት ምክንያት ወዲያውኑ ሕይወቱ አልፎ ባህር ውስጥ ሰመጠ። አሁን ሶስቱም በሰፊው ውቅያኖስ ላይ ያለ ነዳጅና ያለ መገናኛ ቀሩ። የደም ሽታው የሳባቸው ሻርኮች አካባቢያቸውን መክበብ ሲጀምሩ ካያ ፍርሃት ውስጥ ወደቀች። በውቅያኖሱ መካከል መቆየትም ለሞት እንደሚዳርጋቸው ስላወቀች ወደ ተገለበጡት ቦቶች እንዲጠጉ ተናገረች። ተስፋ በቆረጡበት ቅጽበት ግን አንድ ታምር ተከሰተ። ከሩቅ አንዲት ጀልባ ታየች። የጀልባ ካፕቴን ሬ አያቸውና በፍጥነት ወደ እነሱ መጣ። እርዳታ እየጠየቁ መሆናቸውን ሲረዳ ሶስቱንም አንድ ባንድ ወደ ጀልባው አወጣቸው። ሬም አሁን ደህና ናችሁ በማለት እንዲረጋጉ አደረጋቸው። በተለይም ክፉኛ ቆስሎ ለነበረው ወጣት የመጀመሪያ እርዳታ መስጠት ጀመረ። ጀልባው ላይ ለትንሽ ጊዜም ቢሆን ሰላም የሰፈነ መስሎ ነበር። ነገር ግን ያ ሰላም በጭካኔ የታጀበ ሴራ መሆኑ ታወቀ። ክላራ ወደ መጸዳጃ ቤት ያመራችበት ቅጽበት የሬ አይኖች በካያ ላይ ተተክለዋል። ካያም የሬን ዝምታና ጠራጣሪ እንቅስቃሴ ስትታዘብ የሆነ ስህተት እንዳለ ገብቷት ነበር። ሬም የሆነ ኬሚካል በጥጥ ላይ ሲያዘጋጅ ትመለከታለች። ለቆሰለ ጓደኛቸውም ቁስል ማጽጃ መስሏት ነበር። ነገር ግን በድንገት ሬ ያዘጋጀውን ጥጥ ካያ አፍንጫ ላይ በመያዝ እስትንፋሷን አነቀው። ካያም ወዲያውኑ ራሷን ስታ ወደ ድቅድቅ ጨለማው ተሸጋገረች። ከሁለት ሰዓታት በኋላ ካያም ስትነቃ ራሷን ያገኘችው በመርከቡ የታችኛው ክፍል ውስጥ ባለ የብረት ኮንቴነር ውስጥ ነበር። እዚያም ክላራን በፍርሃት ተሞልታ አገኘቻት። በክፍሉ ግድግዳ ላይ በጥፍር የተቀረጸ እርዱኝ የሚል ጽሑፍ፣ የደረቁ የደም ነጠብጣቦችና የሴቶች ፀጉር ማየታቸው ድንጋጤያቸውን ይበልጥ አባባሰው። ይህ ቦታ የብዙ ንጹሃን መቃብር መሆኑን ሁኔታው አረዳቸው። ሬይም የቆሰለውን የክላራን ጓደኛ ውጭ ላይ ለፀሐይና ለቁራ ጥሎታል። በማግስቱ ጠዋትም ሬይ የኮንቴነሩን በር ከፈተ። ለሴቶቹም ለምግብነት የሰጣቸው ግን የበሰበሰና የሚሸት ጥሬ ዓሳ ነበር። ካያም እባክህ ልቀቀኝ፣ ወንድሜ ቤት ውስጥ
ብቻውን እየጠበቀኝ ነው በማለት ብትማጸነውም የሬ ምላሽ ግን ደረቅ ነበር። ለማምለጥ ብትሞክሪ አርጀሽ ለአሳዎች መግባቸዋለሁ ሲላቸው ካያና ክላራ አሁን ከለቅሶ በስተቀር ምንም አማራጭ እንደሌላቸው ተረዱ። ከአራት ቀናት ስቃይ በኋላም የአንዲት ጀልባ ድምፅ ተሰማ። ልጃገረዶቹም የመንግስት ጠባቂዎች መጡ ብለው በደስታ ቢጠባበቁም የመጣው ግን የሬ አጋር የሆነው ዶክተር ነበር። ዶክተሩም መጀመሪያ ላይ ወስዶ ውጭ የወደቀውን ወጣት አይቶ በጭካኔ እንዲህ አለ፣ አይዞህ አንተም ለስራችን ትጠቅምናለህ። ከዚያም ዶክተሩ ወደ ኮንቲነሩ ወርዶ ለሕክምና በሚመስል መልኩ ክላራን መረጣት። ብዙም ሳይቆይ ግን ጀልባው ውስጥ የሚከብድ ጩኸት ተሰማ። ያ ዶክተር የተባለ አረመኔ ወጣቱን በህይወት እያለ የውስጥ አካላቱን፣ ኩላሊቱን፣ ልቡን፣ አይኑንና ጉበቱን አንድ ባንድ እያዘለቀ ያወጣ ነበር። ይህንንም የሚያደርጉት በከፍተኛ ዋጋ ለጥቁር ገበያ ለማቅረብ ነበር። ወጣቱ በስቃይ ሲያልፍ አስከሬኑን እንደ ቆሻሻ ባህር ውስጥ ወረወሩት። የጭካኔው ድባብ በመርከቧ ላይ እንደ ከባድ ጭጋግ ሰፍኗል። ሬና ዶክተሩ ቀጣዩን ሴራቸውን ሲያሴሩ ካያ ትሰማለች። አንደኛዋ ልጅ ቆስላለች። እሷን እዚህ እንጨርሳታለን። ጤነኛውን ካያን ግን ይዛት እሄዳለሁ። ምክንያቱም ለአንድ ሀብታም ደንበኛዬ ልጅ ትኩስ ኩላሊት ያስፈልገናል ሲል ዶክተሩ ተናገረ። አሁን ካያና ክላራ የታረደውን ጓደኛቸውን ዕጣ ፈንታ እንደሚጋሩ እርግጠኛ ሆኑ። ጊዜያቸው እያለቀ ነበር። ወይ በዚሁ ይሞታሉ ወይም ደግሞ ተዋግተው ይተርፋሉ። ሬም ለዓመታት ሲያደርገው እንደነበረው ሁሉ በገንዘቡ ተስማማ። ካያን መጥቶ ራሷን ካሳታት በኋላ ክላራን ለሞት ቀዶ ጥገና ወደ ላይኛው ወለል ይዘዋት ወጡ። ከጥቂት ሰዓታት በኋላ ካያ ስትነቃ የክላራን አሰቃቂ ጩኸት ከላይ ሆኖ ጆሮዋን ሰነጠቀው። ጓደኛዋም ገና በህይወት መኖሯን ስታውቅ ጊዜው እንዳሸዋ እያለቀባት መሆኑን ተረዳች። በኮንቴነሩ ጣራ ላይ በዝገት የቆመውን የአየር ማናፈሻ ተመለከተች። የፍርሃትና ቁጣ ኃይሏን አስተባብራ በሙሉ ኃይሏ በመግፋት ቀዳዳውን ከፈተችው። በዚያች ጠባብ ቀዳዳ በኩልም እንደ ታምር ሾልካ ወጣች። ወደ መርከቧ የሞተር ክፍል ስትገባም አሳ ለማደን የሚጠቀሙበትን ትልቅና ስለታማ ቀስት አገኘች። ካያም ትንፋሿን ዋጥ አድርጋ ወደ ቀዶ ጥገናው ክፍል ስትቃረብ ዶክተሩ በክላራ ላይ ስለቱን ያሳረፍ ነበር። ሬም ለጥቂት ጊዜ ርቆ በነበረበት ቅጽበት ካያ ቀስቱን በዶክተሩ ደረስ ላይ ደቀነች። ዶክተሩም አንዲት ወጣት እንዲህ ያለ ጀግንነት ይኖራታል ብሎ ስላልገመተ ደንግጦ ባለበት ደረቀ። ካያም ሳታመነታ ቀስቱን ተኮሰችው። ዶክተሩ ክፉኛ ቢቆስድም ሊያጠቃት ወደፊት ተንደረደረ። ነገር ግን ካያ በዚህ መሃል የክላራን ገመድ በጥሳ ነበር። ክላራም ነፃ እንደወጣች በጠረጴዛው ላይ የነበረውን የቀዶ ጥገና ቢላዋን ስታ የዶክተሩን አንገት ደጋግማ በመውጋት በዚያው ሕይወቱ እንዲያልፍ አደረገችው። አሁን ሬ ገና መገደላቸውን አልተረዳም ነበር። ካያና ክላራ ከዚህ ሲሆን ለመውጣት ወደ ጨለማው ባህር ውስጥ ዘለሉ። ሆኖም ከመዝለሏ በፊት ካያ አንድ ትልቅ ብልሃት ተጠቀመች። ሬ ጀልባውን አስነስቶ እንዳይከተላቸው የመርከቧን ሞተር ገመዶች በሙሉ በመቁረጥ መርከቧን ሽባ አደረገቻት። ሬም የዶክተሩን አስክሬን አይቶ በንዴት ቢያገሳም ጀልባዋ ግን ምንም ትንቀሳቀስ አልቻለችም። በፍለጋ መብራትም ባህሩን ሲያጥለቀልቀው ሁለቱ ልጃገረዶች ወደ ዶክተሩ ትልቅ መርከብ በዋና እያመሩ መሆኑን ተመለከተ። ክላራም በቆሰለው አካሏ ማዕበሉን መቋቋም ስላቃታት ካያ የጓደኛዋን ሕይወት ለማዳን ስትል ብቻዋን ወደ ዶክተሩ መርከብ ለመውጣት ወሰነች። ካያም መርከቡ ላይ ሆና የመገናኛ መሳሪያውን ስትፈልግ በድንገት ከባህሩ በኩል አንድ ድምፅ ሰማች። የሆነ ሰው በዋና እየቀዘፈ ወደ መርከቧ እየተጠጋ ነበር። ጥርጣሬዋም አልተሳሳተም። ያ አረመኔ ሬ ነበር። ካያም በፍርሃት ተውጣ ወደ መርከቧ የታችኛው ክፍል ወደ ዶክተሩ መኝታ ቤት ሾለከች። እዚያም የዶክተሩን የቤተሰብ ፎቶግራፎች ተመለከተች።
ዶክተሩም የሁለት ሴት ልጆች አባት ሆኖ ሳለ ለገንዘብ ሲል የሌሎችን ልጆች ሕይወት እንዲህ ሲቀጥፍ ቅንጣት ያህል አለመራራቱም በካያ ልብ ውስጥ ከፍተኛ ቁጭትን ፈጠረ። ወደ ላይኛው ወለል ልትወጣ ስትል ግን ፍሬ ድንገት አርብቶ ጠበቃት። በጭካኔ የታጀበ ቢላውንም በሆዷ ላይ ቀረቀረው። ካያም በከባድ ቁስል ተዝለፍልፋ ወደቀች። ሆኖም ግን የመጨረሻዋን የሴትነት ብርታት አሰባስባ አንድ ብልሃት ዘየደች። መሪን እንደምትወደውና ልታቅፈው እንደምትፈልግ በመምሰል ወደሷ እንዲጠጋ አደረገች። ገዳዩ ሬም ተመስጦ ሊያቅፋት ሲጠጋ ካያ በእጇ የያዘችውን የፍላር መሳሪያ በፊቱ ላይ ተኮሰችበት። ሬም በከፍተኛ ስቃይ እየተቃጠለ መርከቧ ላይ ወደቀ። ሕይወቱም እዚያው አለፈ። ካያ በህመም እየተሰቃየችና ደሟ እየፈሰሰ ራሷን እየጎተተች ወደ መርከቧ ጠርዝ ተጠጋች። መገናኛ መሳሪያውንም ወደ ባህሩ ለመጣል ብትሞክር ኃይል አንሷት መሳሪያው መርከቡ ጠርዝ ላይ ተቀረቀረ። ከዚያም እዚያው ራሷን ስተወደቀች። ሌሊቱን ሙሉም ማዕበሉ መርከቧን ሲያናውጥ አደረ። ያ ተለዋዋጭ ማዕበልም መሳሪያው ተንሸራቶ ባህር ውስጥ እንዲወድቅ አደረገው። መሳሪያውም ወዲያውኑ ምልክት ማስተላለፍ ጀመረ። ጎህ ሲቀድም የባህር ዳርቻ ጠባቂዎች በደረሳቸው ምልክት መሰረት ቦታው ላይ ደረሱ። ካያን በህይወት አገኙት። የሬንን ማስክሬን ተመለከቱ። ካያን ይዘው ሊሄዱ ሲሉ ግን በባህሩ ላይ ተንሳፋፊ ሆና ስትታገል የነበረችውን ክላራን በታምር አገኛት። ሁለቱም ጓደኛሞች ዳግም በመገናኘታቸውና ከዚህ ሲኦል በመውጣታቸው በደስታና በሐዘን ስሜት ታውጠው ማልቀስ ጀመሩ። ታሪኩ የሚያበቃው ሁለቱ ጓደኛሞች ዳርቻ ላይ ደርሰው ለተረፈችው ህይወታቸው ምስጋና ሲያቀርቡ ነው። ካያም እናቷን በማጣቷ የነበረባት የቆየ ቁስል ገና ባይሽርም ዛሬ ግን ዳግም የመኖርን ትርጉም በሚገባ ተረድታለች። ወደፊትም እንዲህ አይነት አደገኛ ጉዞዎች ውስጥ ላለመግባት ቃል በመግባት የጨለማ ጉዟቸው በብርሃን ተጠናቀቀ። እኛም የዛሬ የፊልም ቅኝታችን እዚህ ጋር ተጠናቀቀ። ሳምንት በሌላ የፊልም ቅኝት እስከምንገናኝ መልካም ሳምንት።